ጥርስሽ ያምራል። ፍቅርክስል እንዲው ወደድኩት። አንተውኒ ዲሞ አይጎሽሚ ሰማሽልኛ በስልክ ምን እንዳለሽ? ወዲያ ይሱቋላ ሲወደር ከፋል ተቆር ጥርስሽ ያምራል። ኮልጌት ትጠቀማለሽ እንዴ? የጥርስ ቡርሽ ምናምን ትጠቀማለሽ? ኧረ ምን አሸብዬ ተፈጥሮ እያለ እናቴ አረግ ምንድን ነው የምትጠቀሚው? ስንት ሞልቷል። ስራ አለ። ስር ታሳ የምን ስር? ተስር ተቆፍሮ የሚወጣ አለ። ለጥርስ መፋቂያ መሆንዱ ጥዱ ነው የሚያደርገው። ጥቂት ወደ ጥርስ ትታረጋል። ጥቂት እንዲው ጎምዘዝ ተላል ጥቂት እንዲው መላል ይሄ ቆንጆ ናት ብታይ መፋቂያዋ። እንደገና ደግሞ ወይራ አለ አይደለም? እሺ ሽፍርግ አለ እዛ እጥር ብሎ እንትን የሚል ደግሞ ማርዘነብ አለ። ማርዘነብ መፋቂያ ነው። እሺ እሱ ደግሞ ፋቅ ነው የሚልህ አንተው። እንዲሁ ቢነጣም እንዲሁ ዝም ብዬ ግጨልሙት ነው የምትለው። ማር ትላለህ፣ ትፍቃለህ። ስኳር ትላለህ። መፋቂያው ማርዘነብ ነው የሚባለው። ታሳ ይጣፍጣል። ስኳር ቢት ያላት እንዲሁ መፈግፈግ ነው። አሁን አላየህ ጎሽስ እንዴት ነው ጥርሱ? አይ ደህና ያምራል። እንዴት አይደለም ነገር ሁሉ ጊዜ አይጥምሽም። እኔ ፍቅሬ ቆንጆ ነው ታልክ እንግዲህ እሱ በማርዘነብ ተሞከረው ደግ እሺ ምንለሽ እንግዲህ አንቺ ጋራ ያይዞሻል። አይ ዛሬማ እንሂድ ብዬው ነበረ። አስታርቃችኋል እና እንሂድ ብዬው እንዴ ያለ በስልክም ያለሽኝ ሰማሽ። ኧረ እንግዲህ ደግሞ እሱ ጋር ማን ጎሜን አለቅም እንቀርግ ይሻለው ጎሜ ኧረ አፉ በይው ደግሞ እሱ ታረቃል። ታገልቱ አንዲ ሰው መጣ ምን ያደርጋል እናቴ። ለዛ ነው የምልህ ጥርስሽ ያምራል። እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቀን ቤቢ ጉራጌ መሆናቸውን መቼ ነው ያወቅከው? እማዬ ያለምንም ዘይትና ሽንኩርት ወጥ ሰርታ አባዬ እንኳን አገባውሽ ያለቀን መካኒክነት ልቀጥሮኝ ነበረ። ከዛ ነው የመጣሁት። አንቺ? አዎ እኔ። አንቺ አሁን ብሎ እንደሚታሰራው ስታውቂያለሽ? አውቃለሁ። በጣም ቀላል እኮ ነው። በቃ ፖሊስ ጠራዋለሁ፣ አጥፍቶ ቢና አሳስረዋለሁ። ለምሳሌ ሞተር ውስጥ ችግር አለ። እሺ እንዴት ነው የምትፈችው? በንግግር ፈታው። እኔ ጠብ አልወድም። እኔ ግን ወዳለሁ። መካኒክነት ልቀጥ አሉ ማፈቅርሽ ከኔ ያስቀድምሽ። ፍጹም አንተ ቅደሜ አይሆንም የኔ ፍቅር። እኔ ናትሽ በፍቅር ስትሰቃይ ማየት አልፈልግም። አንተ ራሱ እኔ ናት በዚህ ክሳት ላይ ናፍቆ ሲያንገላጅጅ ማየት ያመኛል። ኧረ በፍጹም ቅደሜ። ግዴለሽም ቅደሜ። በቃ አንዳችሁ ቀድማችሁ ቦታ ያዙ። ምን ልታዘዝ ለማለት ነው? ረጋ በል። እዚህ ጋር ፍቅር እየፈሰሰ ነው። አዎ ፍሰቱን አታቋርጥበት። እሺ እኔም ልሄድ። የፍቅራችሁ ፍሰት ጎርፎ ነው እንዳይወስደኝ። የዋና ልብስ አልያዝኩም። ፍቅር ወይ አንቺ እኮ የማንነቴ ሰንደቅ ነሽ። የኔ አባት አንተ ራሱ የህይወቴ ፏፏቴ እኮ ነህ። እኔ ምን ፎልፎልልሽ? በባዶ ሆዳችሁ ከሚሆን ብዬ ነው። ቆንጆ ምግብ ናት። የፍቅራችሁ ፍሰት ያፋጥነዋል። ልክ እንደ ፍቅራችሁ ጣፋጭ ሆኖ ኬኮችም አሉ። በእኔው ልብ ጋብዛት። እሺ ይምጣ። ሕዝቅኤል ሬስቶራንት ካፌና ቤከሪዎች ላይ በዚህ በአማረና ምቹ ስፍራችን ላይ የፈለጉትን ፕሮግራም ማዘጋጀት ይችላል። ጣፋጭ ምግቦች መገኛቸው እኛ ጋር ነው። ለየትኛውም ፕሮግራሙ ኬኮችን በትዕዛዝ እናዘጋጃለን። አንድ ቶርታ የፈጠነ ይዘዙ። እሺ አሁን እስከ ሁለታችሁ ማን ይቅደም? ኧረ ክፉን ያርቀው። እኔ ልቅዳል። ሂሳቡን ማለቴ ነው። ኧረ የምበላውን ቦምቦልና ለሚቱ በእግሯ ነው የምታቦከው አሉ። ታሽ በእናትህ። ኧረ የምሬን ነው። እዛ ነው ልክ አውሩጥ የሚለኝ